የመኝታ ቤት ሚስጥሮች ከሚለው የእንዳለ ጌታ ከበደ መጽሐፍ ወደ ታች የሚለውን ርዕስ ይዘናል። መዳፏን ወደ ልጇ ግንባር ላከችው። ያተኩሳል። አመድ በለበሰ ፍም ላይ መዳፏን ያኖረች መሰላት። ባለቤቷ እያያት ስለነበር መረበሿን ደበቀችው። ሲያተኩርባት ቆየና እስኪ ለዛሬ እንኳን ረፍት ውሰጂ፣ ቤት ሄደሽ ደሪ አላት። አቢቲስ ሳምባውን ብርድ ነክቶታል ወደ ተባለው ልጇ እያየች እኔ ያለው አይደል እየተጎዳሽብኝ እኮ ነው። እንቅልፍ በዓይንሽ ላይ ከዞረ ምን ያህል ጊዜ ሆነ? ራስሽን መጠበቅ ረስተሻል። የኔ ሆድ ሆስፒታል ከገባሽ 20 ቀናት አልፏል። አንድ ቀን እንኳን ከፎቅ ወርደሽ ፀሐይ መጥቶሽ አያውቅም። ያቀረበላትን ሐሳብ ታጣጥልበታለች። ክፍሉ የሐዘን ድባብ ያረፍበታል። ማታ ደህና ደሪ ብሎ ሆስፒታሉን ለመልቀቅ ሲሰናዳ የአቢቲን ግንባር ሲስል ትኩሳቱ ጫን እያለ መምጣቱ ገባው። ዓመት ያላስቆጠረ ልጃቸውን ለማሳከም ነው ከገጠር የመጡት። በማግስቱ አይኗ አባብጦ ፊቷ በእንባ ታጥቦ ደረሰና መላ ሰውነቱ ወረደ። ሆነ አላት አይኑን ወደ ልጁ ለመላከሉት። እንባዋ ጉንጯ ላይ ተንሸራቶ ወደ አፏ እየገባ አንገቷን በአዎንታ ነቀነቀችው። መሰቅሰቅ ክፍሉን ገዛ። የሕፃኑን ደህንነት በቅርብ ትከታተል የነበረችው ነርስ ስትቀባበላቸው ቆየችና ራሷን መቆጣጠር አቅቷት ተወቻቸው። ያልቅሱ ገንባ ቢወጣላቸው ይሻላል ብላ። ከጥቂት ደቂቃ በኋላ ባለቤቷ ከተቀመጠበት ሲነሳ እጁን ያዘችው። የት ለመሄድ ነው? ጓደኞችን ላስቸግራቸው፣ ገንዘብ ያስፈልገናል። ቁጭ በል። ድምጿ ተነካ። እንደ ባለፈው ልታደርግ ነው አይደል? እንዳልገባው ለመምሰል ሞከረ። ምን ባለፈው ደምህን ሸጣ አይደል አቢቲ መድኃኒት የገዛህለት? ሐኪሞቹ ከደረሱብህ ያሳስበዋል። እስር ቤት አውለው ካሳደሩ ደግሞ ለአቢቲ ቀብር አትደርስ። እንባ ተናነቃት። ለአቢቲ ቀብር አትደርስባት ትለው ኑሮ አታደርግ ያለችውን ከማድረግ አይመለስም ነበር። ቀስ በቀስ አቢቲ ተኝቶበት የነበረው ክፍል በጠያቂዎች ተሞላ። በታላቅ ድንጋጤ የተዋጡ ጎስቋላ ዘመዶች፣ የመከራ ቤቶች። አባትየው ግራ ገብቶታል። የውርደት ቀን ይላል በልቡ። ባህሎች የማያልፉት ፈተና። ሬሳ በምን ይወሰዳል? መኪናዎች ደግሞ አስክሬን ለመጫን ውድ ነው የሚጠይቁት። ገንዘብ ከየት ይመጣል? ከማን ይበደሩታል? ጭንጣቱ ገብቷታል። ሌሊቱን በሙሉ ስታብሰለስል ስለነገረችበት ጉዳይ አጫወተችው። እኔ ምንም ያልተፈጠረ መስዬ በነጠላ የሸፋፍኝ ወሊሶ እስክንደርስ ስሜቴን ጠብቄ ይዘዋለሁ። ማንም አይጠረጥረኝ። እናንተ በሌላ መኪና ተከተሉ። ክፍለ ሀገር እስክትደርሺ ብቻሽን ልትሆኝ፣ ይህም ማውጋችንም አይፈቅድ። እግዚአብሔርስ ምን ይለናል? ተመላልሰው ይጠይቋቸው የነበሩ አሮጊት አክስቷ ከንፈራቸውን ባዳፋ ነጠላቸው ሸፍኖ ያጉተመትሙ ገቡ። ምንም አልሆንም አንተዬ፣ እኔ በምገኝበት መኪና እናንተም ተሳፍራችሁ ከሆነ ስሜታችንን መቆጣጠር ስለሚያቅተን እንጠረጠራለን። እንባዋን ለማሸነፍ ትጣጣር ጀመር። አልሆነላት። ታክሲ ይዛ ወደ አውቶቡስ ተራ ሄደች። በሕያዋን መሃል ሟች ልጇን ታቅፋ ጉዞ ወደ ክፍለ ሀገር።